ዩቲዩብ የሞኔታይዜሽን ህግ ቀየረ። አሁን ላይ እንደ ድሮ በቻናላችሁ ማስታወቂያ ያስገባችሁ ገንዘብ ለማግኘት 4000 ዋች አወር እና 1000 ሰብስክራይበር ብቻ በቂ አይደለም። ይህ ህግ ደግሞ ለኛ ቻናላችን ገና ሞኔታይዝ ላልሆነ ሰዎች በጣም ከባድ ሊሆንብን ይችላል። ቢሆንም ግን ህጉ የሚተገበረው ከፌብሩዋሪ 1 2027 ጀምሮ ነው። ቢያንስ እስከ 5 ወር ጊዜ አለን ማለት ነው። ካሁን እስከ ፌብሩዋሪ 1 2027 ላይ በነበረው ህግ ይቀጥላል። በ4000 ዋች አወር እና 1000 ሰብስክራይበር በዛ ይቀጥላል ማለት ነው። እናም ደግሞ ሾርት ቪዲዮ ሆኖ እስከ 10 ሚሊዮን በዛ ህግ ይቀጥላል። ከፌብሩዋሪ 1 2027 ጀምሮ ግን እንዳልኳችሁ 4000 ዋች አወር የነበረ ወደ 8000፣ 10 ሚሊዮን የነበረ የሾርት ቪዲዮ ደግሞ ወደ 20 ሚሊዮን ቀይሮታል ማለት ነው። ታዲያ ባለችን 5 ወር ውስጥ እንዴት በፍጥነት ዋች አወር መሙላት እንችላለን? ዛሬ እነዚህ ነግራችኋለሁ። 5 ወር በጣም አጭር ቢመስልም ነገር ግን በትክክል ከተሰራበት ቶሎ ዋች አወር መሙላት እንችላለን። ታዲያ በፍጥነት ቶሎ 4000 ዋች አወር እንድንሞላ በዚች 5 ወር ውስጥ ምን ማድረግ አለብን? የመጀመሪያ መፍትሄ ላይቭ ስትሪም መቀመጥ ነው። ላይቭ ላይ መቀመጥ አለብን። ቢያንስ በሳምንት 2 ቀን ወይ 3 ቀን ለ1 ሰዓት ለ2 ሰዓት ምናምን ላይቭ ላይ መቀመጥ አለብን ማለት ነው። እናም ደግሞ ላይቭ ላይ ስንቀመጥ የኛ ኦዲየንስ የሆኑትን ኢንጌጅ መፍጠር፣ ከነሱ ጋር ማውራት፣ ጥያቄ ሲጠይቁን ስንመልስላቸው ኢንጌጅመንት መፍጠር፣ ይሄ ይጠበቅብናል ቶሎ ዋች አወራችንን እንዲሞላ። ሁለተኛ ደግሞ ረዘም ያሉ ቪዲዮዎች። አሁን ድሮ አብዛኞቻችን ክሬተሮች እኔ እንደውም ከ6 ደቂቃ አይበልጥም የኔ ቪዲዮ ብዙ ጊዜ፣ ግን አብዛኛው ሰው ከ8 እስከ 12 ነበረ የሚለቀው ብዙ ሰው። ሆኖም ግን አሁን ላይ ከ12 እስከ 20 ደቂቃ ረዘም ብታረጉት ዋች አወራችሁ ቶሎ እንዲሞላ ይረዳል። ግን ደግሞ ስለረዘመ ብቻ ሳይሆን ሰዎችን እንዲወዱት ማድረግ አለባችሁ። ቪዲዮዎቻችሁን ይበልጥ ከድሮ በበለጠ ሁኔታ ኳሊቲው መጨመር አለባችሁ። ህጉ ማስተካከል፣ ኢንትሮ አለማብዛት፣ ቶሎ ወደ ጉዳያችሁ በመግባት እና ደግሞ ሰዎችን ቫልዩ የሚሰጥ ነገር ማቅረብ መቻል አለባችሁ ቪዲዮአችሁ ላይ ማለት ነው። ዝም ብሎ ረጅም ቪዲዮ ዝም ብሎ ራንደምሊ መልቀቅ ሳይሆን እያንዳንዱ ነገር ጥንቃቄ አድርጋችሁ ሰዎችን እንዲወዱት አድርጋችሁ ለሰዎችን የሚጠቅም አድርጋችሁ ከ12 እስከ 20 ደቂቃ ያለው ረጅም ቪዲዮ መልቀቅ መቻል አለባችሁ ማለት ነው። ይህንን ካደረጋችሁ ቶሎ ዋች አወራችሁ ሊሞላላችሁ ይችላል። ሶስተኛ ደግሞ የአጭር ቪዲዮዎችን ትራፊክ መጠቀም አለባችሁ። ለምሳሌ እኔ አንድ ቪዲዮ ሰርቻለሁ። ስለ ቪዲዮ ኤዲቲንግ ከሰራው አጭር ቪዲዮ እሰራና እንደዚህ ቪዲዮ ኤዲቲንግ እንደዚህ ነው። ስለዚህ እኔ ሙሉ ቪዲዮ ሰርቻለሁ፣ የቪዲዮ ኤዲቲንግ የሚያስተምር ስለ ቪዲዮ ኤዲቲንግ የሚያስተምር ሙሉ ቪዲዮ ሰርቻለሁ። ሊንኩ ዲስክሪፕሽን ውስጥ አስቀምጫለሁ፣ ገብታችሁ እዩ ብዬ ሰዎችን ወደ ረጅም ቪዲዮ እንዲሄዱ ማድረግ፣ በአጭር ቪዲዮ ወደ ረጅም ቪዲዮ እንዲሄዱ በማድረግ ማስታወቂያ በመስራት በዚህም አሪፍ ዋች አወር ልታገኙ ትችላላችሁ ማለት ነው። ሌላ ደግሞ ፕሌሊስት እና ኢንድ ስክሪን መጠቀም አለባችሁ። ፕሌሊስት ማለት አሁን ለምሳሌ የኔ ኒች 3 ነው እዚህ ቻናል ላይ ማለት ነው። ስለ ዲጂታል ማርኬቲንግ አለ ማስተምረው፣ ስለ ቪዲዮ ኤዲቲንግ አለ፣ እናም ደግሞ ስለ ሰልፍ ዴቨሎፕመንት እሰራለሁ። ስለዚህ ለሶስቱም የየራሳቸው የሆነ ርዕስ ፕሌሊስት ማውጣት አለብኝ። ለምሳሌ ብዙ ቪዲዮዎችን ሰርቻለሁ። ከሰራኋቸው ብዙ ቪዲዮዎች ስለ ዲጂታል ማርኬቲንግ ከሰራው ወደ ፕሌሊስት ማስገባት አለብኝ። የዲጂታል ማርኬቲንግ የሚል ፕሌሊስት እዛ ውስጥ ማስገባት አለብኝ። የኤዲቲንግ ከሆነ ኤዲቲንግ፣ ምክንያቱም ይሄ ሰዎችን ቻናላችሁ ውስጥ ሲገቡ ኦርጋናይዝ ሆኖ እንዲጠብቃቸው ያደርጋል። አሁን ለምሳሌ አንድ ሰው ፕሮፋይሊን ቢመለከት ኤዲቲንግ ከፈለገ እዛ ፕሌሊስት ውስጥ ገብቶ እዛ ማግኘት ይችላል። ሰልፍ ዴቨሎፕመንት ከፈለገም እንደዛው፣ ዲጂታል ማርኬቲንግ ከፈለገም እንደዛው። ይህ የራስ የሆነ ፕሌሊስት በማዘጋጀት ኦርጋናይዝ ማድረግ ቪዲዮዎቻችን ማለት ነው። እናም ደግሞ ኢንድ ስክሪን ማለት ሰዎች የኛ ቪዲዮ እያዩ ከነበረ ከኛ ቪዲዮ እንዳይወጡ የሚያደርግ ነው። ለምሳሌ ይህንን ቪዲዮ እየጨረሳችሁ ነው፣ መጨረሻ ላይ ደግሞ አንድ ቪዲዮ ራሱ ይመጣል ማለት ነው። በተከታታይ ቶሎ የኔ ቪዲዮ እንዲመጣ የመጨረሻ ደቂቃዎች ውስጥ ኢንድ ስክሪን መጠቀም፣ ይሄ ደግሞ በጣም አሪፍ ነው። ምክንያቱም ሰዎችን ዝም ብሎ ቪዲዮ የሚጠቅም ከሆነ ስለሚቀጥሉ ዋች አወራችሁን ሊጨምርላችሁ ይችላል ማለት ነው። እነዚህ ነገሮች ከተጠቀማችሁ ቶሎ ብሎ ዋች አወራችሁ በ5 ወር አይደለም በ2 ወር ምናምን ቶሎ ሊሞላላችሁ ይችላል።
ፈጣሪ ይርዳን። እኔ እንኳን ይህንን መፈጠሩ እንደ መልካም እድል ነው የማየው። ምክንያቱም 4000 ዋች አወር ባይሞላ እንኳን 8000 ለመሙላት ብለን ከዚህ የበለጠ አሪፍ ኳሊቲ ያለው ቪዲዮ መስራት እንጀምራለን። ከዚህ የበለጠ ጥሩ ነገር ለመስራት ጥሩ ነገር ይዘን ለመምጣት እንሞክራለን። ምክንያቱም ሰው የሚወደውን ነገር ለሰው የሚጠቅም ነገር ይዘን ስለምንመጣ ዋች አወራችንን እንዲሞላልን ብለን እኔ እንደ ጥሩ አጋጣሚ ነው የማየው። እናንተስ ምን እንደተሰማችሁ በኮሜንት አሳውቁኝ። በቀጣይ ደግሞ በሌላ ቪዲዮ እስከምመጣ ድረስ ሰላም ሁኑልኝ። እወዳችኋለሁ። ሰብስክራይብ ማድረግ ደግሞ አትርሱ። ባይ ባይ።